ችን በከፍተኛ ውጥረት ውስጥ ትገኛለች። አሜሪካ ኢራንና እስራኤል በከፋ ተካሮ ውስጥ ገብተዋል። ምናልባትም ኢራን ሰሞኑን በአሜሪካና በእስራኤል የከፋ በትር ይወርድባታል የሚል ስጋት አድሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አቤት ተመስገን እንደምን እግዚአብሔር ይመስገን። እግዚአብሔር ምስጋና ይግባው ለሥላሴ ለእመቤታችን ቅድስት ድንግል ማርያም ምስጋና ይሁን። እንግዲህ ሰው ይታመማል በስጋው፣ አንተ ደግሞ ለረዘም ላለ ጊዜ ትንሽ ታመሃል። አሁን ግን ተሽሎሃል፣ እግዚአብሔር ይመስገን። በጣም ጠንካራ ነህ። ብዙ ጊዜ አይሃለሁ እያልኩ ብዙ ወጥናለሁ፣ ነገር ግን አልሆነም። የስራው ጫና እንደዚሁ ደግሞ ከሀገርም ወጣ ብዬ ያው የተለያየ ችግር መሰናክል አለ። እንደው ነገር እግዚአብሔር ይመስገን ዛሬም በቃ የሆነው ይሁን ብዬ ሁልጊዜ ምክንያታዊ ስንሆን ምክንያት እየመጣ ይሄዳልና መጣሁ ላይህና እግዚአብሔርን አመሰገንሁ። ደህና ነህ። አሁንም ገና ያቺ የምትወዳት ኢትዮጵያና ህዝቦቿን ልጆቿን ገና ታገለግላለህ። ስለዚህ ጥንካሬን፣ ብርታትን፣ የኢትዮጵያዊነት ፍቅርና ጽናትህን ነው አሁንም የምመኝልህ። እንግዲህ ብዙ ጊዜ እኛ በስጋችን ደካሞች ነን። በስጋችን እንወድቃለን፣ በስጋችን እንታመማለን፣ በስጋችን እንሞታለን። ነገር ግን እግዚአብሔር በፈቀደው ጊዜ ነው ሁሉ ነገር። እግዚአብሔር በፈቀደው ጊዜ ነው የሚሆነው። አንተም እግዚአብሔር በፈቀደው ጊዜ በስጋህ ትንሽ ፈተና መጥቶብሃል። ይሄን ፈተና ደግሞ አሸንፈህ ተቋቁመህ ወጥተሃል በእግዚአብሔር ረድኤት። ስለዚህ የቅዱሳንና የጻድቃን የእግዚአብሔር ረድኤት ሁሉ ካንተ ጋር አለ። አሁንም ካንተ ጋር ይሁን ነው። እንግዲህ ብዙ ጊዜ ተመችቶ ወይም ደግሞ ጊዜ ኖሮ መጣ እያልኩ ባይህ እንደዚህ ትንሽ ብንጫወት በጣም ደስ ይለኛል። ጊዜ ያው የለምና ያው እንግዲህ ታውቀዋለህ፣ ትንሽ ጠበብ ያለ ጊዜ ነው። እንዲያው ከሰው የተለየ በጣም የጠበበ ጊዜ ነው ያለ ብዬ መናገር አልችልም። ግን እንደው ከቦታው ምራቅ ማለት አንፃር ቶሎ መጥቻ አላየሁህም። አሁንም ግድ የለም፣ ከዚህ በኋላ ግን መጥቼ እጠይቅሃለሁ። እሺ፣ እኔ ትዕግስቱ በቀለ እባላለሁ። በሙያዬ ጋዜጠኛ ነኝ። ያው እንግዲህ የኢትዮጵያ ሕዝብ ፍቅርና ክብር ሰጥቶኛል። እግዚአብሔር የኢትዮጵያን ሕዝብና ኢትዮጵያ ሀገሬን እጅጉን የምወዳቸውን ከእግዚአብሔር ቀጥሎ ኢትዮጵያና ሕዝቧን ነውና ለኔ የማገለግልበትን መንገድና ጽናትን ልክ እንደ ወንድሜ ተመስገን በአዲሱ እንደሌሎቹም ሀገሬና ሕዝቤን አስቀድሜ የማከብርበትን የማስከብርበትን ጸጋ ስጠኝ ነው የምለው። ጋዜጠኝነት ጥሩ ሙያ ነው። ሕዝብን ካወቅህ፣ ሕዝብን ካከበርህ፣ ሕዝብን ካስቀደምን ትልቅ ሙያ ነው። እግዚአብሔር ያንን ጸጋ ስጠን ብለን እንለምናለን። ኢራን፣ አሜሪካና እስራኤል በከፋ ውጥረትና ተካሮ ላይ መሆናቸው ተነግሯል። ኢራን በዚህ ወቅት የኒውክሌር ፕሮግራሟን አላስፈትሽም ስትል፣ አሜሪካና እስራኤል ደግሞ ድመት መንኩሳ አመሏን አትረሳ ሆነዋልና ለጦርነት ዝግጅት ላይ መሆናቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ።